የአንስታይን አንጻራዊ ጽንሰ ሐሳብ ወይም ቲዮሪ ኦፍ ሪሌቲቪቲ እና ኳንተም ሜካኒክስ ሁለት የማይስማሙ እርስ በርስ የሚጣረሱ ጽንሰ ሐሳቦች እንደሆኑ ይታወቃል። ነገር ግን ሁለቱም ለዘመናዊ ሳይንስ መሰረት ናቸው ቢባል ማጋነን አይሆንም። በርካታ ነገሮች ተሰርተዋል በእነዚህ ሁለት ጽንሰ ሐሳቦች በመመርኮዝ። እነዚህን ሁለት ወሳኝ የሆኑ ጽንሰ ሐሳቦችን ወደፊት በሰፊው በጥልቀት ለማየት እንሞክራለን። አሁን ግን ለመግቢያ ያህል ጥቂቱን እስኪ እንበል። ሶልቬ ኮንፈረንስ 1927 የሶልቬ ኮንፈረንስ የፊዚክስ ኮንፈረንስ እንደሆነ ይታወቃል። በቤልጅየም ዋና ከተማ ብራሰልስ ከጥቅምት 24 እስከ 29 የተካሄደው በእውቁ ሳይንቲስት ኤርኔስት ሶልቬ አስተባባሪነት ነበር የተካሄደው። እጅግ በጣም እውቅ የሆኑ ሊቃውንት የተሳተፉበት ሲሆን ከነዚህም ውስጥ አልበርት አንስታይን፣ ኒልስ ቦር፣ ማሪያ ኪዩሪ፣ ፖል ዲራክ፣ ወርነር ሄይሰንበርግ እና ማክስ ቦርንን መጥቀስ ይቻላል። የስብሰባቸው ዋነኛው ርዕስ ያኔ አዲስ ብቅ ስላለው ስለ ኳንተም ሜካኒክስ እና ስለ ቁስ አካላት ተፈጥሯዊ ባህሪ ዙሪያ ነበር። በወቅቱ በሳይንሱ ዓለም ታይቶ የማይታወቅ ከፍተኛ ክርክርና የሀሳብ ግጭት በአንስታይን እና ቦር መካከል ተከስተው የነበረ ሲሆን በክርክሩ መሃል የተነሱ አዳዲስ ነጥቦች ለዘመናዊ ፊዚክስ ወይም ሞደርን ፊዚክስ መሰረት ነበር። ይህ ጉዳይ የአንስታይን ቦር ክርክር ወይም አንስታይን ቦር ዲቤት በመባል ይታወቃል። በዚህ ቪዲዮ ዛሬ የፕሮፌሰር አንስታይን እና የኒልስ ቦርን የክርክራቸውን ነጥብና የከሰተውን አንደምታ ለሳይንሱ ዘርፍ ያበረከተውን አስተዋጽኦ በአጭሩ ለመዳሰስ እንሞክራለን። ከፊት ተርታ የሚመደቡ ከመሆናቸውም ጋር በያዙት ተቃርኖ ሀሳብ ሳይስማሙ ወደ ማይቀረው ዓለም ተሸጋግረዋል። አንስታይን የአንጻራዊነት ጽንሰ ሐሳብ ወይም ቲዮሪ ኦፍ ሪሌቲቪቲ መስራችና አራማጅ ሲሆን ኒልስ ቦር ደግሞ የኳንተም ሜካኒክስ አባት በመባል ይታወቃል። ይሁን እንጂ ለኳንተም ሜካኒክስ አብዮት መፈንዳት መንስኤው የአንስታይን የብርሃነ ኤሌክትሪክ ተጽዕኖ ወይም ፎቶ ኤሌክትሪክ ኢፌክት ጥናት እንደነበር ልብ ልንል ይገባል። ይህ ማለት ለኳንተም ሜካኒክስ ማበብ የአንስታይን እጅ አለበት ማለት ነው። ብርሃነ ኤሌክትሪክ ተጽዕኖ ወይም ፎቶ ኤሌክትሪክ ኢፌክት ቀደም ሲል ባለ ዘመን ስለ ብርሃን ስሪት እንዲሁም አወቃቀር ዙሪያ ሁለት የተለያዩ ሀሳቦች ይንጸባረቁ ነበር። አይዛክ ኒውተን ብርሃን ከቅንጣት አካላት ወይም ፓርቲክል የተሰራ ነው ሲል፣ ሮበርት ሁክ ደግሞ ሞገድ ወይም ዌቭ ነውና ስሪቱም ከዚያው ነው በማለት የየራሳቸውን ሀሳብ አቀረቡ። ከጥቂት ዓመታት በኋላ የመጣው ማክስዌል በጉዳዩ ጥናት ሲያደርግ ሰንብቶ ብርሃን ሞገድ መሆኑን ማስረጃ በማቅረብ ለያኔው ሕዝብ አረጋገጠ። የቁስ አካላት ባህሪያት ውስጥ አንዱ ግጭት ሲሆን እንዲሁም በግጭት ምክንያት የሚፈጠር የቦታ ለውጥ ነው። ለምሳሌ አንድ የቆመ ኳስ በፍጥነት ከሚመጣ ሌላ ኳስ ጋር ቢላተም ተገጪው ከገጪው ጉልበት በመቀበል ስፍራውን ይለቃል። በሌላ በኩል ከሞገድ ወይም ዌቭ ባህሪያት ውስጥ አንዱ ነጸብራቅ ነው። በብርሃን ስሪት ዙሪያ በቂ ጥናት እንዳልተደረገ የተረዳው አንስታይን ተጨማሪ ምርምሮችን ለመከወን ወሰነ። የረጉ ኤሌክትሮኖችን ያዘለ የብረት ዘንግ በመውሰድ በላብራቶሪ ውስጥ በማኖር የብርሃን ጨረር ለቀቀበት። በዚህን ጊዜ ኤሌክትሮኖች ልክ እንደ ፌንጣ እየተፈናጠሩ ስፍራቸውን በመልቀቅ ወደ ተለያዩ አቅጣጫዎች ተበታተኑ። በዚህን ጊዜ አንድ ነገር ሊረዳ ቻለ። ስፍራውን የለቀቁት ከጨረሮች ጋር በነበራቸው ግጭት አማካኝነት በተፈጠረ ግፊት ሲሆን ብርሃን ሞገድ ብቻ ሳይሆን የጥቃቅን አካላት ስሪት ጭምር መሆኑን አረጋገጠ። ጥናቱም ብርሃነ ኤሌክትሪክ ተጽዕኖ በመባል ይታወቃል። ይሁን እንጂ አንስታይን ከኳንተም ሜካኒክስ ጋር የነበረው ቅራኔ ምንድን ነው? ኳንተም ሜካኒክስ ስለሆነ አካል ባህሪ አወቃቀሩ እና ስለ ዕጣ ፋንታው ለመረዳት የቁስ አካሉን ቅንጣት አካል በመውሰድ ጥናት ማድረግ አለብንና ቅንጣት አካሉ
በሚያንጸባርቀው ባህሪ በመመርኮዝ ስለ ግዙፉ ቁስ አካል መናገር ይቻላል ሲል፣ አነስታይንም በበኩሉ በጭራሽ ስለ ቁስ አካላት ባህሪና እጣ ፋንታ ለመገንዘብ ግዙፍ አካላትን ወደ ገነቡት ጥቃቅን አካላት መውረድ አያስፈልግም። እንዲሁ ግዙፍ እያለ ከሚያሳየው ተፈጥሯዊ ሂደት በመነሳት ጥናት ማድረግ ነው ትክክለኛው መፍትሄ። ስለዚህ ኳንተም ሜካኒክስ የተሟላ ጽንሰ ሐሳብ ስላልሆነ ስለ ቁስ አካላት ተፈጥሯዊ ባህሪ የመግለጽ አቅም የለውም ይላል። ከላይ ለመግለጽ የተሞከረውን ሁለት ሐሳብ ጥቂት ለማስፋት ያህል አነስታይን ሳይንሳዊ ጽንሰ ሐሳቦች ወይም ጥናቶች እና ልኬቶች ወይም ሜዠርመንትስ ስለ ዩኒቨርስ ስሪት ባህሪና ዕጣ ፈንታ በእቅጩነት ያብራራሉ። እንዲሁም ዓለም ላይ የሚከሰቱ ክስተቶችን ሁሉ ተፈጥሮ ራሱ ቀደም ብሎ ያዘጋጀው ነው። እናም ቀደም ሲል የታቀደው ነው እየተከሰተ የሚገኘው። ስለዚህ ነፃ ምርጫ ብሎ ነገር የለም ይላል። አነስታይን ራሱ ዲተርሚኒስቲክ እንደነበር ከአንጸባረቃቸው ሐሳቦች በመነሳት መናገር ይቻላል። በሌላ በኩል ኔልስ ቦር በበኩሉ ሳይንሳዊ ጽንሰ ሐሳቦችም ሆነ ተጨባጭ ጥናቶች ስለ ዩኒቨርስ ፍጹማዊ እውነታዎችን ወይም አብሶሉት ትሩዝስ ሊያብራራ አይችልም። እያንዳንዱ ነገር መጨረሻው እርግጠኛ አለመሆን ነው። ገና ያላወቅናቸውን ወይም ወደፊት የሚከሰቱ ነገራትን ደርሶ ከማወቃችን ቀደም ብለን የቱንም ያህል ጥናት ብናደርግ ስለዚያ ነገር ከመገመት ውጪ እርግጠኛ ሆነን መናገር አንችልም። ስለዚህ ተፈጥሮ በተወሰነ ደረጃ ነፃ ምርጫ አለው ይላል። እንግዲህ ይህ ያው እንደ መግቢያ ያለ እንውሰደውና ወደፊት በሚመጡ ኤፒሶዶች በጣም በሰፊው እና በጥልቀት ለመዳሰስ እንሞክራለን።